ነው በእንቁላሉ ጊዜ በቀጣሽኝ የሚባል? እንቁላል ሰርቆ ሲመጣ እናት ጎሽ ልጄ ባትል ብትቆነጥጠው ተው ያንተ አይደለም ባትል ነገ ዶሮ ሰርቆ አይመጣም። ያኔ ብትቀጣው ነገ በግ አይሰርቅም። ያኔ ብትቀጣው ነገ በሬ ስቦ ተይዞ ሲዋረድ አታይም። አንድ ሰው ወደ ስርቆት ሲገባ ሊሰርቅ ሲያስብ ውርደቱን ማሰብ አለበት። የሆነ ነገር ከማድረጋቸው ውጤቱን ቀድሞ ማሰብ፣ የወደቅንበትን ሳይሆን የቱ ጋር ነው የተንሸራተትኩት ማለት። ስለዚህ ድጥ ያመጣውን ያንሸራተተንን ያንን ነገር ነው አሁን ዛሬ ሳር አልብሰን እንዳንንሸራተት አድርገን መከራ ችግሮች ወደ እኛ እንዳይመጡ ምናደርግ በዚህ እና ዛሬ እነዚህ ነጥቦች ስነግራችሁ በጣም ታተርፉበታላችሁ። እግዚአብሔር እስከ መጨረሻው ይርዳል። አንደኛው በሩ ምንድነው? የትኛውን በር እንዝጋ? አሁን 16 በሮች አሉ። የተወሰኑትን በሮች አሳያችኋለሁ። ከ16ቱ በሮች የቱን እንዝጋ እስከ ደረስንበት እናያለን፣ ሰዓት እስከፈቀደ ድረስ። አንደኛውና ትልቁ በር በዚህ ዓለም ላይ ለሰው ልጆች ውድቀት እየሆነ ያለው የሌሎች ሰዎችን ስኬት ማየት፣ የሌሎች ሰዎችን ስኬት ማየት። እገሌ እንዴት ባለጠጋ ሆነ፣ እንዴት ቤት ገዛ፣ እንዴት እዚህ ደረጃ ደረሰ ብሎ አስቦ በመንፈሳዊ ቅናት ለጥሩ መነሳሻነት ተጠቅሞ እኔም በፍቅርና በመንፈሳዊ ሩጫ ሮጬ ነገር ስጦታው ክብር ለስሙ ይሁን። እኛ እንኳን ለኛ ጥሩ ባልሆንበት እኛ የራሳችን አጥፊዎች እኛ ሆነን ምነው ሞቼ ባረፍኩ ብለን ሞታችንን ስንመኝ የምንጠላውን ወዶ በቀራንዮ አደባባይ በማዕከለ ምድር ያለውን ሳይሆን ራሱን በመስጠት ቤዛ የሆነን ያዳነን ከጨለማ ወደ ብርሃን ያሸጋገረን አምላካችን ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። እሷን የሚያመሰግን ማን ይፈቀደለት? መንፈስ ቅዱስ ያደረበት ሁሉ ማን ያመሰግናል? አቤት እመቤታችንን ያመሰግናል። አይደለም አመስግነን የምንጨምርላት የለም፣ አዋርደን ምንቀንስባት የለም። እሷ በእግዚአብሔር ከብራለች። ብናከብር ክብር ለራሳችን ነው፣ ብናዋርድ ውርደቱ ለራሳችን ነው። ምክንያቱም ፀሐይ ቆሻሻ ቦታ ላይ ስለወጣች አትቆሽሽም። ወርቅ ጭቃው ስለወደቀ ወርቅነቱን አያጣም።